የለም ብቻ እኔ ልብላ ችግር የለውም። አንዴ መብላት ከጀመርኩኝ ችግር የለውም። ሽሮአችን ተንተከቸከ። እንግዲህ ጋይስ ያው አስቤዛችንን ገዝተናል እንደተባልነው ገብተን እንግዲህ ሰራ እናደርጋለን። ቲማቲም ነው የምንበላው፣ ሽሮ ነው የምንበላው አይታወቅም። ሰላም ውድ የአጀብ ተከታታዮች እንዴት ናችሁ? ነው ዛሬ ለየት ባለ ቪዲዮ መተናል። እንግዲህ የዛሬ ቪዲዮአችን ምንድነው የሚሆነው? ቻሌንጅ ነው። ጌም እንጫወትና የተሸነፈ የሺ ቻሌንጅ ነው። እሺ ቻሌንጅ ማለት እንዴት ነው? አሁን ለምሳሌ እኔ የሆነ ነገር ከታዘዝኩኝ በቃ ምንም የታዘዝኩት ነገር እሺ ነው የምለው። ምንም ነገር ይሁን እሺ ነው የምለው። እምቢ አልልም ማለት ነው። እና ይሄን ደግሞ የሚሆነው ሁለታችን ተጫውተን ነው። ማነች እሷ? እኔ ነኝ። እኔ ማለት ራሄል ነኝ፣ የሱ ጓደኛ ነኝ። እና አሁን ምንድነው የሚባለው በትግርኛ ሽኩት ና በቃ በማን ነው? በእኔ ነው። ባንቺ? እሺ ተልዕቃ ምን አንቀለቀልሽ? እሺ ጋይስ እንግዲህ እሷ ነች ያሸነፈችውና እንግዲህ ቻሌንጁ ምንድነው? የእሺ ቻሌንጅ ነው። የፈለገችውን ብታዝ እሺ ነው ምን ዛሬ እንግዲህ አብረን የምናየው ይሆናል። ምን እንደምታዝ ምን እንደምትል አብረን የምናየው ይሆናል። ተከታተሉ። ሁላችሁም ደግሞ ላይክ እያደረጋችሁ ይሄን ቪዲዮ ጀምሩ። ሁላችሁ ምንድነው ማዘው? ምንድነው የምታዥው? ጨጨብሳ ነው። ምንድነው ባለፈው ይበላል? ጨጨብሳ በማር ኧረ እሱ አይሆንሽ ሌላ። ኧረ እሺ ነው የሚባለው። ምንም ነገር ማለት አይቻልም። እሺ ጨጨብሳ በማር ነው በየበላው አሳያችኋለሁ። አንተ ግን አትበላም። እንግዲህ ጋይስ ጨጨብሳ በማር አዛለች። ያው እንግዲህ እሺ ነው የምንለው፣ ሌላ ምንም አንልም። እሺ ነው የምንለው። ተከታተሉን እንግዲህ ጋይስ እንዘዛትና ጋይስ እንግዲህ ያው ጨጨብሳዋ መጥቷል፣ እየበላች ነው። አረ እንብላ እንኳን ይባላል። አንተ ዛሬ ቅጣት ላይ ነህ ቅጣት ላይ ነሽ። ያው እንዳያችኋት እንግዲህ ጨጨብሳዋ መጥቷል፣ እየበላች ነው። እስካሁን እንብላላለች። ራበኝ ያልኩ ነው ግን ምንም እኔ ጨካኝ አይደለሁም። ብላሽ ግን እሱ ከገባበት ምግቡ ቶሎ ነው የሚያልቀው። አንተ አንድ ጉርሻ እኔ 3 ጉርሻ ችግር የለም ብቻ እኔ ልብላ ችግር የለውም። አንዴ መብላት ከጀመርኩኝ ችግር የለውም። እሺ ቀጥል። ያዝ አንድ አጣላል በሞቴ ማራት አረግም እንዴ? እሺ ጋይስ እንግዲህ በቃ ብዙ ነገር ነው በቃ የምጠይቀው። ኧረ በስመ አብ አሁንስ እሺ ምንድነው? አሁን ካሜራ ፊት እሺ ትላለህ፣ ካሜራ ሲጠፋ እምቢ ትላለህ። አልልም በቃ አሁንማ እሺ ቻሌንጅ ነው በቃ በዚህ ነው። እሺ አሁን እዛ በይኔ ይበለው። ባለፈው ሰርግ የጨፈርንበት። ኧረ በስመ አብ ኧረ እኔ አይቶኛል እኮ ባለፈው አገኘኝ አንዱ እና ነለፍ እንዴ ነሽ አለ አንተ እንድናል ራሱ ወጥቶ የባለፈው እና በዚህ ዝም ብለን እና እሺ ከማልስ እና ምን እናደርጋለን መሰላችሁ? ቤት እንሄድና አልጠገብንም እኛ ጧት ነው የወጣነው እና ብቻ እንኳን ይወላው አሁን በላሽ አይደል? አንተ ብቻ እንኳን ይወላው ነው እና ምንድነው የምትይው? ሽሮ ይሰራል ቤት ሄደን ቀለል ያለ ማንም ይሰራል። አንተ ያለ ዛሬ አግኝቼ አላውቅም እኮ እሺ ዛሬ ቀን ነው። እኔ ፋብዬ ምግብ እስኪደርስ ድረስ እንጠብቃለን። ከዛ ምግቡን ሽሮውን ካሰብ ሬት እናደርጋለን። ሌትስ ጎ ወደ ቪዲዮ ጋይስ እንግዲህ ያው አምርራለች። እንግዲህ አስቤዛ እያደረገች ነው። አንቺ ግን የምርሽ ነው ሽሮ አልሽ ግን እንትን ነው አሁን እኔ ነኝ የምሰራው። ስለዚህ የሚያስፈልገኝን እኔ ነኝ እኮ የማውቀው አይደለም። እኔ እነግርሻለሁ 2 ኪሎ ሽንኩርት ጋሽልኝም ስንት ፍሬ ነው? 4 ፍሬ ነው እንዴ? 1 ኪሎ እኔ እንጃ አይደለም 4 ፍሬ ነው። ጨምራ ጠንከር ያለ ደልደል በዚህ ነበር ማለት
አልሞላም። ድግስ ነው ድግስ ነው። ገና እኔ እኮ በቲማቲም አይደለም የምሰራው። ዝም ብዬ ውሃ በጥበጥ አድርገን ማሞቅ ብቻ እኮ ነው። ኧረ ተቀበል። አይጨበር ፌስታል ነው ፌስታል አለ የለም ፌስታል ያሻ ፌስታል እጦት እኮ ሰው ተቸገረ። ሽንኩርትስ አለ ድንችስ አያስፈልግም ምናምን ነገር ዝም ብለሽ እኮ ነው እንትን የምትይው። ያው እኔ ግዛ ስላልሽ እንግዲህ ጋይስ ያው አስቤዛችንን ገዝተናል እንደተባልነው ገብተን እንግዲህ ሰራ እናደርጋለን። ሌትስ ጎ ወደ ቪዲዮ ሞረድ የለ ምንድነው የሚለው? እሺ በስንት ደቂቃ ነው እንዲያልቅ የምፈልግ? በ5 ደቂቃ ለማንኛውም አይታወቅም እንደሚፈጠር ነገር ልንቃጠል ስለምንችል እንኩት እንደ ድሮ አይደለም አይላጥም። ምንድን የድሮ እኮ ባንዴ ነበር የሚላጥ። ብዙ ሆቴል ሰርቻለሁ ይገርምሻል። እንደዚህ በሼፍነት ብዙ ግን አንድ ሰው አመስግኑኝ። አጀብ ነው ይሄ ድምፅ አጀብ ነው ሙዚቃው ከተቀመጥክበት ተነስ የሚልህ ዲጄው ሲያቀልጠው ቤቱ ሲናወጥ አጀብ ነው አረማመድ እንዲህ መገላበት አጀብ በለው እስኪ አጀብ 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 መብራቱ ሲለዋወጥ ከለር ሲቀያየር በዘመናዊው ስልት ስንወዛወዝ በክብር ወገብ ማሰር ቀረ እጅን ወደ ላይ አጀብ ነው ደስታው ጨረቃን እስክናይ። እንግዲህ ጋይስ ይሄን ቲማቲም እንትን ብለናል ከተናል። እንግዲህ አሁን እቃችንን እናጥባለን። ምንም ተሰርቶ የሚቀመጥ ነገር የለም፣ ታጥቦ ነው የሚቀመጠው። ቶሎ ቶሎ ነው የሚጸዳው። እናሳያቸው። ይሄንን እኔ እያገዝኩት ነው። እንግዲህ ቲማቲም ነው የምንበላው ሽሮ ነው የምንበላው አይታወቅም። አሁን ይቀርልሽ ሐሳብ በዚሁ ስል ሲሆን ወይስ ቲማቲም እንትን ሽሮ ነው? አሁን መቀየር እንችላለን ወደኛ ጊዜ ያለሽ ሳይረፍስ ከፈለግን አሁን ከዚህ ወደ እንትን መቀየር እንችላለን። በቃ ለየት የፈረንጅ ምግብ ማድረግ ይችላል። ግን ይሄ ከበሰለ መሆን አይችልም። አጀብ ነው አረማመድ እንዲህ መገላበት አጀብ በለው እስኪ አጀብ 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 መብራቱ ሲለዋወጥ ከለር ሲቀያየር በዘመናዊው ስልት። እሺ ጋይስ እንግዲህ ሽሮአችንን አሪፍ አድርገን ጨርሰናል። አሁን እንጀራችን እንግዲህ ማን የጋገረው? ይሄን እሷ ነች የጋገረችው ነው አይደል? እኔ ወጡ ላይ ነው ፎከስ። እሺ አስገቢላችሁ። አይን ወጥ ሲሰራ ድስቱ ከውጭ ያለው አይበላሽ። ተራ ሽሮአችን ተንተከተከ። ይሄ የእንትን እሳተ ገሞራ ነው ይመስላል። ድምፁ ሰማችሁት? ድምፁ በጭልፍ አድርገህ ኧረ እንዳሰብረው በቃ አይሙያ ሙያሺ የነገር ልሽ። በነገራችን ላይ አብዛኛው ነገር እኔ ነኝ የሰራሁት ፋሚሊ። እሺ ከ10 ሬት ታደርጊያለሽ። ሌትስ ጎ ወደ ቪዲዮ ስማን ቦንስ ከሰለና ካሜን ባርክለን አሁን ዝም ብለን ነው የሆነ ነገር የተባረከ። የት ነው የምትሄደው? አትበላም እንዴ? ቅመሹና ከዛ ሙያችን መጀመሪያ ተቅመሰውና ከዛ በኋላ እንበላለን። ሙያችንን ትናገር አይሻል? እሺ ከእንትኑ ልጀምር። ሽንኩርቱ ቲማቲም በጣም ፈጠጠ። ምስር ወጥ ነው የመሰለው። የሆነ ክክ ስበይ እንዲታዘብሽኩ ክክ ነው የሚመስለው፣ ሽሮ አይመስልም። ምክንያቱም
ቲማቲሙ ይታያል። ይሄ አሁን ምግብ ነው? አይ መጠጥ ነው። ወጥ ነው መጠጥ። ትንሽ ጨው በዛበት። ጋይስ እችላለሁ። ጋይስ እንግዲህ ከብዙ ድካም እና ልፋት እንግዲህ ይሄን የመሰለ ሽሮ ሰርተናል። እስኪ ደግሞ እኛ እንቅመስ። ጨው ልቅመስ ሲል ምን ልቅመስ ሲል ጨርሷታል ወጧን እንዳያችኋት ማለት ነው። አይጥፍጥና ግን ጣዕም ሽሮ። እንግዲህ ቤተሰቦቻችን ከአሌክስ ጋር የነበረን ውሎ ይሄንን ይመስላል። የዛሬ እንግዲህ ያው እሺ ቻሌንጅ ነው። እሺ ቻሌንጅ ነው እንግዲህ ያው ሁሉንም ያለችውን እንግዲህ እሺ ብለን እንግዲህ ሽሮ እስከ መስራት ደረጃ ደርሰናል። ሰርተናል እንግዲህ በልተናል። ጋይስ እንወዳችኋለን። ሁላችሁም ሰብስክራይብ እያደረጋችሁ ይሄን ቪዲዮ ላይክ፣ ሼር እያደረጋችሁ እንግዲህ ፋሚሊ ሁኑ። እንወዳችኋለን። ቀጣይ በሌላ ቪዲዮ እንገናኛለን። ቻው